አስቡት እስቲ ሁለት የጦር ኃይሎች በዓለማችን እጅግ አደገኛ በሚባሉ ድንበሮች ላይ ተፋጠዋል። የጦር ሄሊኮፕተሮች ዝግ ብለው ያንዣብባሉ። አካባቢውን በቦምብ ናዳ ለማጋየት ወታደሮች አንዲት ትዕዛዝ ብቻ ይጠብቃሉ። ሳይቀደሙ ለመቅደም ትኩረታቸውን ሁሉ በዚህ ቅጽበት ላይ አድርገዋል። ይህ ሁሉ ለአንዲት ዛፍ ነው። ነገር ግን በዚህ ዛፍ ላይ የዓለም ህልውና ተመስርቷል። ሶስተኛው የዓለም ጦርነት የመጀመር ስጋት አንዣቧል። ይህ የኦፕሬሽን ፖል ቡኒያን ታሪክ ነው። አስቡት እስቲ ሁለት የጦር ኃይሎች በዓለማችን እጅግ አደገኛ በሚባሉ ድንበሮች ላይ ተፋጠዋል። የጦር ሄሊኮፕተሮች ዝግ ብለው ያንዣብባሉ። አካባቢውን በቦምብ ናዳ ለማጋየት ወታደሮች አንዲት ትዕዛዝ ብቻ ይጠብቃሉ። ሳይቀደሙ ለመቅደም ትኩረታቸውን ሁሉ በዚህ ቅጽበት ላይ አድርገዋል። ይህ ሁሉ ለአንዲት ዛፍ ነው። ነገር ግን በዚህ ዛፍ ላይ የዓለም ህልውና ተመስርቷል። ሶስተኛው የዓለም ጦርነት የመጀመር ስጋት አንዣቧል። ይህ የኦፕሬሽን ፖል ቡኒያን ታሪክ ነው።